ይህ እንስሳ ሰዎች ከተሞችን ወይም ህጎችን ከመመስረታቸው በፊት የሰዎችን ሴፍቲ ያስጠብቋል። ሰዎች ከተሞችን ከመገንባታቸው፣ ህጎችን ከማርቀቃቸውና ማሽኖችን ከመፈብረካቸው በፊት አንድ እንስሳ ከሰዎች ጎን በመቆም ትልቅ አስተዋጽኦ አበርክቷል። ይህም እንስሳ ውሻ ነው። ውሾች ከሰዎች ጋር በእውነት አጋር የሆኑና የተላመዱ የመጀመሪያዎቹ የቤት እንስሳት ናቸው። ሰዎች ለአደን በሚወጡበት ሰዓት ካምፖቻቸውን በመጠበቅ ለሰዎች አደጋዎች ከመፈጠራቸው በፊት ማስጠንቀቂያ በመስጠትና ሰዎች በሚተኙበት ሰዓት በመጠበቅ ሁል ጊዜ ከሰዎች ጎን ነበሩ። አደገኛ በሆነ ዓለም ውስጥ ውሾች ለሰው ልጆች በዋጋ ሊተመን የማይችል ደህንነት ሰጥተዋል። ውሾች ሰዎች የተሻሉ አዳኞች እና የበለጡ በራስ መተማመን ያላቸው አሳሾች እንዲሆኑ ትልቅ አስተዋጽኦ አበርክቷል። በጠንካራ ምሽቶች አዳኞች እና ጠላቶች አካባቢያቸውን እንዳይጎዱ ጠብቀዋል። ከጊዜ ሂደት በኋላ ውሾች ከአገልጋይ በላይ ሆነዋል። ጓደኛሞች፣ ጠባቂዎችና ቤተሰቦች ሆነዋል። ውሾች የሰውን ሕይወት ብቻ አልለወጡም፣ የሰውን አመለካከት ጭምር ቀይረዋል። ታማኝነትን፣ መተማመንን እና ትብብርን አስተምረዋል። ስልጣኔ ብቻውን አላደገም። ውሻ በስልጣኔ ማደግ ውስጥ ትልቅ ሚና አለው።